ቤት ለመግዛት የሞርጌጅ ወለድ መጠን እስኪቀንስ እየጠበቁ ነው። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ። ብዙ ሰዎች የቤት ብድር ወለድ በቅርቡ በጣም ይቀንሳል ብለው በማመን የቤት ግዢ እቅዳቸውን ለጊዜው ሆልድ አድርገው ይገኛሉ። ነገር ግን ዛሬ ላይ ባሉት የኢኮኖሚ ትንበያዎች መሰረት የቤት ብድር ወለድ የሚታሰበውን ያህል ላይቀንስ ይችላል። የሞርጌጅ እና የሪል ስቴት ኤክስፐርቶች ለምን የወለድ መጠን በከፍተኛ ሁኔታ ይቀንሳል ብለው እንደማይጠብቁ የሚያሳዩ ሶስት ዋና ዋና ምክንያቶችና የሞርጌጅ የወለድ ተመን እስኪወርድ ሳትጠብቁ አሁን ነገሮች ባሉበት ሁኔታም የተሻለ የመግዛት አቅም የምታገኙባቸውን አራት አማራጮች እንመልከት። የሞርጌጅ ወለድ የሚጠበቀውን ያህል እንደማይቀንስ የሚያሳዩ ሶስቱ ዋና ዋና ምክንያቶች። አንደኛ፣ በሞርጌጅ የወለድ ተመን ላይ ተጽዕኖ የሚያሳድሩ ምክንያቶች የቤት ወለድ መጠን በቅርቡ ጉልህ በሆነ መንገድ እንደሚቀንስ አያመለክቱም። አንድ የቅርብ ጊዜ ጥናት እንደሚያሳየው 42% የሚሆኑ ሰዎች በዚህ ዓመት የቤት ብድር ወለድ ከ5% በታች ይወርዳል ብለው ቢያምኑም የቀን ተቀን ስራቸው የሞርጌጅ ወለድ ተመንን ማጥናትና መተንበያ የሆነ ባለሙያዎች ግን ያንን አይጠብቁም። ፋኒ ሜይ፣ ሞርጌጅ ባንከርስ አሶሲዬሽን እና ዌልስ ፋርጎ ያቀረቧቸው ትንበያዎች የሞርጌጅ ወለድ ተመን እስከ 2027 አጋማሽ ድረስ ከ6 እስከ 6.5% ባለው ክልል ውስጥ እንደሚቆይ ያመለክታሉ። የቤት ብድር የወለድ ተመን በየጊዜው በሚለዋወጡ የዋጋ ንረት፣ ኢንፍሌሽን፣ አጠቃላይ የአሜሪካን ኢኮኖሚ ሁኔታ፣ የካዝና ሰነዶች፣ ትሬዠሪ ቦንድ ይልድ፣ የፌዴራል ሪዘርቭ ፖሊሲ፣ ዓለም አቀፍ ክስተቶችና በበርካታ ሌሎች ምክንያቶች ይወሰናል። እነዚህ ምክንያቶች አሁን ያሉበት ሁኔታ ግን ብዙ ሰዎች እንደሚጠብቁት ከፍተኛ የወለድ ቅናሽን አያመለክትም። እርግጥ ነው የተወሰነ የወለድ መጠን መቀነስ ሊኖር ይችላል። ነገር ግን ትልቅ ቅናሽ እየጠበቃችሁ ከሆነ ከምታስቡት በላይ ረጅም ጊዜ ለመጠበቅ እንደምትገደዱ የዛሬዎቹ ትንበያዎች ይጠቁማሉ። ሁለተኛ፣ የዋጋ ንረት ኢንፍሌሽን አሁንም ድረስ ከፍተኛ በመሆኑ የወለድ መጠን እንዳይቀንስ እንቅፋት ሆኗል። ባለሙያዎች የሞርጌጅ ወለድ ተመን በከፍተኛ ሁኔታ ይቀንሳል ብለው ከማይጠብቁባቸው ዋና ዋና ምክንያቶች አንዱ የዋጋ ንረት ኢንፍሌሽን ነው። በአጠቃላይ ኢንፍሌሽን ከፍ ባለ መጠን ዝቅተኛ ሞርጌጅ ሬት ለመኖሩ እንቅፋት ይሆናል። ከ2023 አጋማሽ እስከ 2025 መጨረሻ ድረስ ከነበረው አንጻራዊ መረጋጋት በኋላ በቅርብ ጊዜ የወጡ መረጃዎች እንደሚያሳዩት የዋጋ ንረት እንደገና ከፍ እያለ ነው። በሌላ አነጋገር በጣም ዝቅተኛ ለሆነ የሞርጌጅ የወለድ ተመን የሚያስፈልገው አንዱና ዋና ምክንያት በአሁኑ ጊዜ የለም ማለት ነው። ሶስተኛ፣ የዛሬዎቹ የወለድ ተመኖች ከፍተኛ ሳይሆኑ መደበኛ ወይም ኖርማል የሚባሉ ናቸው። ምናልባት ይህ ከሁሉም በላይ የአመለካከት ለውጥ የሚፈልገው ነገር ነው። የዛሬዎቹ የቤት ሞርጌጅ የወለድ ተመኖች ከጥቂት ዓመታት በፊት ከነበሩት ጋር ሲነጻጸሩ ከፍተኛ ቢመስሉም ግን በታሪክ አውድ እይታ ከፍተኛ አይደሉም፣ መደበኛ ወይም ኖርማል ናቸው። በታሪክ እይታ የቤት ብድር ወለድ ብዙ ጊዜ በ5% እና በ10% መካከል ቆይቷል። ከፍሬዲ ማክ የተገኘው መረጃ እንደሚያሳየው ዛሬም በተመሳሳይ ክልል ውስጥ እንገኛለን። ስለዚህ ዛሬ ላይ ያለው ሬት ከፍተኛ የሚመስለን በአብዛኛው በኮቪድ ዘመን ያየናቸውን እጅግ ዝቅተኛ ሬት ስለምናስታውስ ነው። 6% የወለድ መጠን ደስ የሚያሰኝ ላይሆን ይችላል። ነገር ግን እጅግ ዝቅተኛ የነበሩት የኮቪድ ዘመን ወለዶች እንደገና ይመለሳሉ ብሎ መጠበቅ ተጨባጭ ስትራቴጂ አይሆንም። ታዲያ በምትኩ ምን ማድረግ ይቻላል? የሞርጌጅ የወለድ ተመን እስኪወርድ ሳትጠብቁ የተሻለ የመግዛት አቅም የምታገኙባቸው አራት አማራጮች። አንደኛ፣ ኒው ኮንስትራክሽን ሆምስ፣ አዲስ የሚገነቡ ቤቶችን በአማራጭነት መመልከት። ብዙ አዲስ ቢልደሮች የዋጋ ቅናሽ፣ ዝቅተኛ የወለድ አማራጭ፣ ፍሪ አፕግሬድስ እና ሌሎች ማበረታቻዎችን እየሰጡ ነው። ሁለተኛ፣ አጀስተብል ሬት ሞርጌጅ ስለሚባለው ብድር መጠየቅ። ለሁሉም ሰው ትክክለኛ ምርጫ ባይሆንም ከእቅዳችሁ ጋር የሚጣጣም እስከሆነ ድረስ አጀስተብል ሬት ሞርጌጅ ከ30 ዓመት ቋሚ ወለድ ብድር ይልቅ ዝቅተኛ የመጀመሪያ ወለድ ይሰጣል። ሶስተኛ፣ ሞርጌጅ ሬት ባይዳውንን ማሰብ። ይህ ማለት የወለድ ተመን እስኪወርድ ሳይጠብቁ ዝቅተኛ ወራዊ ክፍያ ማግኘት እንዲችሉ በግዢ ወይም በክፍያ የወለድ ተመኖን የሚቀንሱበት መንገድ ነው። አራተኛ፣ ሊተላለፉ ስለሚችሉ የሞርጌጅ ብድሮች አሲሞብል ሞርጌጅ ማወቅ። ሊተላለፍ የሚችል ሞርጌጅ የሻጩን ነባር ብድር ከነ ዝቅተኛ የወለድ ተመኑ ለመረከብ ያስችላል። ሲጠቃለል
መጠበቅ ብቻ ብቸኛው አማራጫችሁ እንዳልሆነ በመገንዘብ የቤት ፍለጋችሁን የቤት ብድር ወለድ በቅርቡ በጣም ይቀንሳል ብላችሁ ሆልድ አድርጋችሁት ከሆነ ያንን ስትራቴጂ እንደገና መገምገም ጥሩ ይሆናል። ከመጠበቅ ባሻገር ያሉትን አማራጭ አነጻጽረው ለእርስዎ ሕይወትና በጀት የሚስማማውን ስትራቴጂ ለመምረጥ አሁኑኑ ኮንታክት ያደርጉኝ። ለተጨማሪ የሪል ስቴት መረጃዎች ፎሎ ማድረግን አይርሱ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ።